ከ3 ዓመት በፊት በገዛ እጄ ቀብሬው አፈር አልብሼ የመጣው ጓደኛዬ ካሊድ ዛሬ በቤት በር ላይ ቆሟል። አማን ክፈት እያለ ይጮሃል። ሙታን መቃብራቸውን ጥለው ይወጣሉ ወይስ እብድ ይሆንኩ? በሩን አልከፈትኩትም። ለደቂቃዎች ዝምታ ሰፈነ። ከደጅ የሚሰማው ድምፅ ጠፋ። ቀስ ብዬ በድጋሚ በቀዳዳው ተመለከትኩ። ማንም የለም። ደጅ ላይ ያለው ጨለማ ብቻ። በሩን በዝግታ ከፈትኩት። ደጅ ላይ ማንም ባይኖርም አንድ ትንሽ የብር ቁልፍ መሬት ላይ ተቀምጦ አገኘው። ቁልፉ አጠገብ አንዲት ትንሽ ወረቀት አለች። አባትህ የሰጠህን ቁርአን መርምር ትላለች። ቁርአኑን በእጄ ሲይዘው አንድ ያልተለመደ ክብደት ተሰማ። የቁርአኑን ሽፋን በእጄ ዳሰስኩት። አንድ ቦታ ላይ ትንሽ ወጣ ያለ ነገር አለ። ያንን የብር ቁልፍ ሳወጣው በድንገት የቁርአኑ የኋለኛው ሽፋን ውስጥ ትንሽ ቀዳዳ አየ። ቁልፉን አዙሬው ሽፋኑን ስከፍተው በውስጡ የሚገርም ጥበብ የተሳለ አንድ ጥንታዊ ካርታ ወጣ። ካርታው የከተማችን ካርታ ይመስላል። ነገር ግን አንድ ቦታ ላይ በቀይ ምልክት ተደርጎበታል። በከተማው ወጣ ብሎ በሚገኘው ጥቁር ሸለቆ ውስጥ ያለውን የተተወውን ጥንታዊ መስጂድ ያሳያል። ስልኬ ላይ ባልታወቀ ቁጥር መልእክት መጣልኝ። ስከፍተው እንዲህ ይላል፣ ካርታውን እንዳገኘው አውቃለሁ። ነገ ስሁር ላይ እዚህ መስጂድ ካልተገኘህ የአባትህም ሚስጥር ካንተ ጋር አብሮ ይቀበራል። ካሊድ አልሞተም፣ ግን ካልመጣህ ነገ ሊሞት ይችላል ይላል። ግራ ተጋባሁ። ካሊድ በሕይወት አለ? አባቴ በደብዳቤው ላይ ያለው የጨለማ ሴራ ከዚህ መስጂድ ጋር ምን ያገናኘዋል? ፍርሃቴን ዋጥ አድርጌ ወደ ጥቁሩ ሸለቆ አመራሁ። ረመዳን ሊገባ ጥቂት ቀናት ሲቀሩት እኔ ግን ከሰይጣን ጋር ጦርነት የጀመርኩ ይመስለኛል። መስጂዱ ጋር ስደርስ አንድ አስደንጋጭ ነገር አየሁ። መስጂዱ የተተወ ቢሆንም ከውስጡ ግን ደማቅ አረንጓዴ ብርሃን ይወጣል። ወደ ውስጥ ገባሁ፣ ግን ያየሁት ነገር ልቤን አቆመው።